ይሄን ልጅ ሁላችሁም ታውቁታላችሁ ከኮምፒውተር አቅም የማይሰሩ የሂሳብ ስሌቶችን የሚሰራ ቀመር የፈጠረው ኢትዮጵያዊ በጫኝና አውራጅነት ስራ ህይወቱን እየመራ መሆኑን ተናገረ። በአንድ ወቅት የጠቅላይ ሚኒስትሩ ልዩ ተሸላሚ የነበረው ወጣት አሁን ላይ በአሳዛኝ ሁኔታ ውስጥ ህይወቱን እየመራ ይገኛል። አንዱዓለም ተስፋዬ የወጣቱን ታሪክ እንደሚከተለው ያስቃኘናል። ሙሉጌታ ፈንታው ይባላል። ተወልዶ ያደገው በአማራ ክልል ሰሜን ወሎ ዞን መቄት ነው። ከመቅደላ አምባ ዩኒቨርሲቲ በአፕላይድ ማቴማቲክስ የመጀመሪያ ዲግሪውን አግኝቷል። ሙሉጌታ ገና የሁለተኛ ደረጃ ትምህርቱን እየተከታተለ ያለ ጀምሮ የሂሳብ ትምህርት ላይ የተለየ ተሰጥኦና ፍቅር እንደነበረው ይናገራል። በወቅቱ የነበሩት የትምህርት ቤቱ መምህራን ሂሳብ ስሌቶችን ከኮምፒውተር አቅም በላይ የሆኑ የሂሳብ ስሌቶችን የሚሰራ 8 ዓመተ ምህረት ያለው ምሁራን ነው። ግን አሁን ላይ በጎዳና ተዳዳሪነት የሚተዳደር ወጣት ነው። ይሄ ልጅ ማለት ተለያዩ ቢሮዎች ላይ ሲቪ አስገብቶ ወይም ደግሞ የሚሞክርም አቅሙ አልቻለም። የተጠየቀውን ነገር ማድረግ ስላልቻለ ጎዳና ላይ ያለው። አንተ ግን ያዛኔ የመለስከው ኃላፊ ሆነ የመለስከው ሰውዬ 1 ሚሊዮን ጽፈው ቢሰጡ 100 ሺህ የምታነበው አንተ ግን ለዘመድህ ገና በገና ቀጣይ ዓመት መረቃል ብለህ ቦታ ትተህለታል። ቦታ አስቀምጠህለታል። ለዘመድ ያጎት ላይ አክስት ልጅ ምናምን አስቀምጠህለታል። እንደዚህ አይነት ግን ለሀገር አስፈላጊ የሆኑ ወጣቶችን ግን ጎዳና ተዳዳሪ ሆነው የኑሯቸውን እየቀጠሉ ነው። እባካችሁ እንስተካከል፣ አስተሳሰባችንን እናስተካክል። የሱ መልስ